ሰላም ሰዎች ማለት ዛሬ ጠቅላላ ዓለምን ሊቀይር የሚችል ነገር ይዤ መጥቻለሁ። ማለት ምንድነው? በሃይማኖት ላይ የነበረው ነገር እንዴት ከሪያሊቲ ጋር እንደሚገጣጠም እና እውነታውን ልነግራችሁ ነው ማለት ነው። የምትኖሩበት ምክንያት ለምን እንደተፈጠራችሁ ምንስ ወደፊት እንደሚፈጠር ሙሉውን ነገር ነው የምነግራችሁ። በመጀመሪያ በኦርቶዶክስም ይሁን በሙስሊም የምናውቀው ኦርቶዶክስ እና ሙስሊም የሚከተሉት ሃይማኖት አንድ ነው። የሙስሊሞች በአረብኛ ስለተጻፈና በነቢዩ መሐመድ ስለተነገራቸው ነው። ስለዚህ ነገሩ መጨረሻ ላይ ይገባቸዋል። ለምን አሁን ሃይማኖቱ ላይ ያለውን ነገር በሪያሊቲ በእውነታው ልነግራችሁ ነው። ማለት መንፈሳዊው እንዴት እውነታው እንደሆነ ልነግራችሁ አትፍሩ እዚህ ጋር። ስለዚህ መጀመሪያ ፍጥረታት ሲፈጠሩ በፈጣሪ እጅ እንደተሰሩ ይታወቃል። ስለዚህ ፈጣሪ አዳምና ሔዋንን ፈጠረ። አዳምና ሔዋን አይናቸው ሳይገለጥ መኖር ጀመሩ። ልብ ብላችሁ ስሙ። ከዚህ በኋላ ነው ይህ ነገር ምነግራችሁ። ምንም የሃይማኖት ንክኪ የለውም። ይህ ነገር ምነግራችሁ ትናንት የተፈጠረውን እንደ ሪያሊቲ። አዳምና ሔዋን ልብ ብላችሁ ስሙ። አዳምና ሔዋን አይናቸው ሳይገለጥ ነው ሲኖሩ የነበረው። ልብ ብላችሁ ስሙ። እኛ አሁን አይናችን ተገልጦ ነው እየኖርን ያለነው። አይን መገለጥ ማለት አሁን መከፈቱ አይደለም። ይኸው ልብ ብላችሁ ከነበረ አይናቸው ከተገለጠ በኋላ ልብስ እንዳለበሱ አወቁ። ግን ልብ ብላችሁ ከሆነ አሁን እኮ ልብስ አለመልበስ ከብርድ እንዲከላከልልን እንጂ ብልግና ሆኖ አልነበረም። አሁን ላይ የራሱ አይናችሁ ስለተገለጠ አታውቁትም። ይሄን ነገር አትረዱትም። ማለት ሆድ ውስጥ ያለው አንጀት ነው ጅስት። አሁን አይናችሁ ስለተገለጠ አታውቁትም፣ ግን መጨረሻ ላይ እንድታውቁት ነው ማድረገው። ይህ ቪዲዮ ዓለምን እንደሚቀይር እርግጠኛ ነኝ። ከዛ አዳምና ሔዋን ይኖሩ ነበር። ግን ሰይጣን በዛን ጊዜ አምልጧን ነበር የሚገባው ገነት። ሰይጣን ሳይታሰብበት ቀርቶ አልነበረም ገነት ውስጥ የገባው። ፈጣሪ ሆን ብሎ ያውቅ ነበር። አፕሉንም እዛው እንዲቀይርና አፕሉንም ወደ ሌላ ነገር እንዲቀይረው ሰይጣን አፕሉንም ወደ ሌላ ነገር እንዲቀይረው አፕሉንም ሰይጣን ወደ ሌላ ነገር እንዲቀይረው አፕሉንም ሰይጣን ወደ ሌላ ነገር እንዲቀይረው አፕሉንም ሰይጣን ወደ ሌላ ነገር ሲቀይረው አፕሉንም ሰይጣን ወደ ሌላ ነገር ሲቀይረው ፈጣሪ ያውቅ ነበር። ሁሉ ነገር የሆነው እናንተ አሁን አይገባችሁም፣ በኋላ ታዩታላችሁ። ማለት እናንተ ውስጥ አሁን ያልተከፈተ ነገር አለ ማለት ልክ አሁን ይሄ አይናችሁ ቢጨፈን እና ምንም ይነግራችሁ ሰው ከሌለ እንዲሁ ተጨፍኖ ይቀራል እንጂ ሳታውቁ ትቀራላችሁ ማለት ነው። ስለዚህ አሁን አይናችሁን እንዲህ መግለጥ እንደምትችሉ አይነት ነገር ነው የምነግራችሁ። አይናችሁን እንዲህ እንድገልጡ አድርጌ ነው የምነግራችሁ። ስለዚህ ሔዋን አፕሉን እንድበላ ሔዋን ለአዳም አፕሉን እንዲበላ እንዲደረግ ያደረገው ፈጣሪ ነበር። ሁላችሁ አሁን እኔ የምነግራችሁ የሰው ልጅ ፓወር አለው፣ ግን አታውቁትም ነበር እስካሁን። ማለት እንደ አይንህ ማየት እንደምችለው ሌላ አይነት ነገር ነበር። እሱም አይምሮ ውስጥ ነበር። ይኸውላችሁ አይምሮ ውስጥ እኛ ውስጥ አንድ ሰው አለ። እሱም አይምሮ ይባላል። ያለእናንተ ፍቃድ መንቀሳቀስ ነገሮችን ማድረግ ይችላል። አሁን ላይ ግን ስለማታውቁት አይናቸው ተገለጠ ይላል እኮ በዛ ጊዜ። ግን ለእናንተ ስለማይታያችሁ ሯችሁን ይዛችሁት ነው እየሄዳችሁት ያላችሁት። ሁላችሁ ፈጣሪ አዳም አፕሉ እንዲበላ ያደረገው ሪያሊቲ መኖር ስለነበረበት ነው። ይህን ኢቮሉሽን መጨረስ ስለነበረብን ነው። እምንኛ ሪል ነን። ክፉንም መጥፎንም ማድረግ እንችላለን። ስለዚህ ራሳችንን ማወቅ ነበረብን። ለምሳሌ አንተ ጌም ብትፈጥር አንተን አይደል የምታንቀሳቅሰው? ግርግር ሪያሊቲ ከሆነ ራሱ ነው የሚንቀሳቀሰው አይደል? አንተ አታንቀሳቅሰውም። ራሱን የተቻለ ፕሮግራም ነን። ስለዚህ እዚህ ጋር ምን ልላችሁ ነው? ሃይማኖቱም ሳይንሱም ትክክል ነበር። እኛ ሁለቱን አንድ ላይ አላየናቸው። አሁን የማወራላቸው አማርኛ አይነት ሊሆን ይችላል። ነገር ግን ስሙ። እስካሁን አይናችሁ እንዲተጨፍኑ እዚህ ጋር አይን አለ ብላችሁ ግራ ሊገባችሁ ይችላል። ስለዚህ ስሙ። ይኸውላችሁ እኛ ገሩ ይሄ ነው። እኛ ውስጥ አንድ ሰው አለ። ያም ሰው አይምሮ ይባላል። ህይወትን መኖር የነበረበት እሱ ነው። አሁን አይናችሁ ስለተገለጠ አታውቁትም። እንዴት የሚለውን ነግራቸዋል። አይምሮ ያለ እናንተ እንቅስቃሴ ነገሮችን ማድረግ ይችላል። ማለት እናንተ ሳታንቀሳቅሱት ይንቀሳቀሳል። ለምሳሌ እጅን እንዲህ ሊያነሰው ይችላል። ይኸውላችሁ አይናችሁ የተገለጠው ልብ ብላችሁ ከሆነ እጃችሁን ወደ እሳቱ ብታደርጉ አትፈልጉት ይመልሰዋል። ወይም ምግብ ቢርባችሁ ራሱ ነግሯችሁ እንድትበሉ ያደርጋቸዋል።